ነገሮች ይሄ ምስጋና በምድር ብቻ ያለው ይሄ ስርዓት እንዲህ ያለው ስርዓት በሰማይም ያለ ስርዓት ነው። እግዚአብሔር መላእክት ያለማቋረጥ የሚያመሰግኑት አምላክ ነው። ወገኖች ስናመሰግን ከዚህ ህይወት ጋር ነው የምንደባለቀው። ስብሐት ወክብር ለስሉስ ቅዱስ ይደሉ አብ ወወልድ ወመንፈስ ቅዱስ ስሉስ ሠራዊ ኩሎ ጊዜ ጊዜኒ ወዘልፈኒ ወለዓለመ ዓለም። እግዚአብሔር ይመስገን። ከመላእክት ምስጋና ጋር የምንጀምረው ስምህ ይቀደስ የሚለው ጌታ ሆይ ስምህን ከሚያመሰግኑት ጋር ቀላቅለኝ፣ ስምህን እንዳመሰግንህ ፍቀድልኝ ማለት ነውና በዚህ ጊዜ ተገኝቶ እግዚአብሔርን ማመስገን መመረጥ ነው። ወገኖች እግዚአብሔር ነው ሁሉ ጊዜ ያመሰግነው። ስብሐት ወክብር ለስሉስ ቅዱስ ይደሉ ወወልድ ወመንፈስ ቅዱስ ወወልድ ወመንፈስ ቅዱስ ስሉስ ሠራዊ ኩሎ ጊዜ ጊዜኒ ወዘልፈኒ ወለዓለመ ዓለም። እግዚአብሔር ይመስገን። እንዲህ ባለ ክብር ምስጋናችንን መጀመር ይገባናል። ከመላእክት ምስጋና ጋር እንጀምራለን። ይህን ያደረገ እግዚአብሔር ስሙ የተመሰገነ ነው። እንድናመሰግን የፈቀደ ነው። ለዚህ ቤተክርስቲያን ይህን ያደረገ አምላክ ስሙ የተመሰገነ ነው። እሺ ወደዚህ ጠጋ ጠጋ በሉ። እግዚአብሔር አምላክ ይባርካችሁ፣ ወደ እሱ ቅረቡ። እግዚአብሔር ፊቱን ያበራላችኋል፣ ገጻችሁም አያፍርም። የጠየቃችሁትን ጥያቄ፣ ያቀረባችሁትን ምስጋና፣ የጸለያችሁትን ጸሎት ሁሉ እግዚአብሔር አምላክ ይቀበልላችኋልና እግዚአብሔር አምላክ ልመናችንን ጸሎታችን ይቀበልልን። የቀደመ በደላችንን ሁሉ እሱ ይቅር ይበለን። ከመከራ ሥጋ ከመከራ ነፍስ ሁሉ ይሰውረን። ይህ ከምናየው ከምንሰማው መቅሰፍት ሁሉ እግዚአብሔር አምላክ ይሰውረን። ወገኖቻችንንም እግዚአብሔር አምላክ ይጠብቅልን። ለእያንዳንዱ እግዚአብሔር ልቡን አይስጥልን፣ ሰላሙን ይስጠን። የጠፋውን ፍቅር እግዚአብሔር አምላክ ይመልስልን። የተወደዳችሁ እግዚአብሔር ቤተሰቦች